አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያለ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ እንግዲህ መካነ ሰላም የሚሄድ ውብና ማራኪ የሆነ ልዩ የሆነ የቤት እቃ ሁሉም ኳሊቲ የሆኑ ማለት ነው አልባሳት አላት፣ የተወሰነ አስቤዛ ሽሮ በርበሬ የተዘጋጀ አላት። ከዛ መፈረሻ ፍራሾች እስከነ ልብሳቸው ብርድ ልብሶች ሁሉንም ያሟላ ነው ማሳያችሁ። 193385 ብር የፈጀ ነው ማለት ነው ሀባይ። እኔም እንግዲህ ስጦታ ለኔም ተገዝቶልኛል፣ እሱንም ማሳያችኋለሁ። እያንዳንዱንም ዋጋ ነግራችኋለሁ ማለት ነው። እንደዚህ ፏፍሽ ያለ የቤት እቃ በነገራችን ላይ ጠፍተሻል ምን ሆነሽ ነው እያላችሁ ነው በውስጥ መስመር። ትንሽ ጉፋን አሞኝ ነው። አሁን አልሐምዱሊላህ እየተሻለኝ ነው እላችኋለሁኝ ሀባይብ። የኔ መጥፋት አስጨንቋችሁ እየደወላችሁም በዋትስአፕም እየጠየቃችሁ ይላላችሁ፣ ኑሩልኝ ክበሩልኝ እላችኋለሁኝ። ከዛ ወደ ዕቃዬ እንግዲህ እያንዳንዱን ነገር ዋጋውንም ማሳወቃችሁ ይሆናል ማለት ነው። መሰለ የሰላት ሸርሸፍ ግዢልኝ ብላኝ ከገዛው በኋላ ያው ሂሳብ ከሰራው በኋላ ያንቺ ነው ላንቺ ነው ሁሉ በሽና ዱአ አድርጉልኝ ብላኛለች። አላህ ጀዛዋን ይክፈላት፣ ኸይር ጀዛሽን ይክፈልሽ፣ የተመኘሽውን ሁሉ አላህ ያሳካልሽ እላታለሁ። ያው እኔ በልብስ ላይ ነው የለበስኩት እንደዚህ ማለት ነው። ከታች ቀሚስ ስለለበስኩ በጣም ነው የሚሞቀው፣ ሙቀት ሰዓት ነው አሁን። ይሄንን ላውጣና ከዛ እቃውን አሳያችኋለሁ። ዋጋው ይሄ 1100 ብር ነው ሸርሸፉ ማለት ነው። 1100 ብር ሀባይቢ። ወደ እቃዋ ስመጣ እዚህ ጋር የጥበብ ረከቦት ከነ ጥበብ ሲኒ አንድ ደርዘን ጋር ገዝቼላታለሁ። ጥበብ ረከቦት 2700 ብር ነው። ጥበብ ሲኒ ደግሞ አንድ ደርዘን ማለት ነው። ይሄ ግማሽ ደርዘን ነው። እዚህ ጋር አንድ ግማሽ ደርዘን አለ። ይሄንን 1200 ብር ነው ማለት ነው። እንግዲህ ሀባይብ ይሄ የረከቦቱ አክሰሰሪ ነው። ሰርቪስ አለው፣ ማጨሻ አለ፣ ጀበና ማስቀመጫ አለ፣ ፌርሜሎ አለው ማለት ነው። ከዛ ሀባይብ እዚህ ጋር ደግሞ የቡና ሱፍራ ባለኳሱ ሎሚ በነጭ በጣም የሚያምር ይሄንን 1000 ብር ነው ያሰራሁላት። በጣም ነው የሚያምረው እንደምታዩት። ይሄ ቤት ፍክት ያደርጋል። ያኔ መፈረሻ ስትፈርሹበት በጣም ነው የሚያፈካው። ግን ለጥንካሬ የሳሩን ብገዙ የተሻለ ነው። ለምን ይሄ ሲታጠብ አያንስም፣ ግን በቃ ያኔ የሆነ የመጀመሪያው ውበቱ አይኖርም ማለት ነው። እኔ ቤት ስለተጠቀምኩት ይሄንን። ሳሩ ግን ብታጥቡት ምንም አይሆንም። ለየት ያለ የውሃ ብርጭቆ ከዚህ በፊት በነገራችን ላይ ገዝቼው አውቃለሁኝ። አሁን ደግሞ አንቺ ምረጭና አድርጊልኝ ስትለኝ እኔ ቀለል ያለ ነገር ቀለሙ የማይገፍ ብልጭልጭ ያልሆነ ነገር ነው እኔ የምወደው። ይሄ ጎልድ ከለር ወይም ወርቃማ ከለር ይሁን እንጂ በጣም ነው የሚያምረው። ቀለሙ ደግሞ የሚገፋ አይነት ብርጭቆ አይደለም። ይሄንን 2400 ብር ነው የገዛሁት። በጣም የሚያምር ጠንካራ ብርጭቆ ነው። ብርጭቆ ለራሱ ከነጆጉ ካርቶኑ እዚህ ጋር እንደምታዩት ይሄ ነው ካርቶኑ ማለት ነው። ይሄንን 2400 ብር ነው የገዛሁላት እስከነ ብርጭቆ። ከዛ ሀባይ በዚህ ጋር ደግሞ ሁለት ፔርሙሶች በጣም የሚያማምሩ አሉ። እነዚህ 1300 ብር ነው ዋጋዋ። ያንዷ 2600 ብር ካርቶናቸው እዛ ጋር ያለው ነው። ዲዲኤስ ናቸው። ቆንጆ እቃ ናቸው። አንድ አይነት ከለር ነው ፈልገው ብላኝ አንድ አይነት ነው የገዛሁላት ማለት ነው። ከዛ ሰርቪሱ ነው። ሰርቪስ እና ሀባይቢ እዚህ ጋር ሰርቪሱ 3500 ብር ነው። ይሄ ሰርቪሱ 3 ፒስ ማለት ነው። አንደኛው እዚህ ጋር ትልቁ፣ ይሄ ተከታዩ፣ ይሄ ሶስተኛው 3 ፒስ ነው ወይም 3 ሴሪ ነው ማለት ነው። ይሄን 3500 ብር ነው የገዛሁላት። በጣም የሚያማምሩ ኳሊቲ እቃ ናቸው እቃዎቿ ሁሉም። ሀባይቢ እዚህ ጋር ሳቺ የልብስ ካውያ አላት። ሳቺ እንግዲህ አንዳንድ እህቶች የማይይዝ ልብስ የማያቃጥል ትሉኛላችሁ። ልብስ አያቃጥልም፣ አይይዝም፣ ቆንጆ የሚባል ነው። እዚህ ጋር ጠገርብሽ ያሳያችሁ። በጣም ቆንጆ የሚባል አረብ ቤትም ያለ ቆንጆ እቃ ነው። እንግዲህ ይሄ 2800 ብር ነው። ውሃ ማውጫዎቹም እዚህ ጋር እንደምታዩት ኳሊቲ የሆነ ኢትዮጵያ እንግዲህ ከሳቺ እና ኦን ታይም የሚባል አለ። ከዚህ ኦሪጂናል የሆነ እስካሁን አላየሁም። ውሃቸውን ታረጋላችሁ። ውሃ ማምጫ እቺ ናት። ያው በዚች እንኳን መጥቶ ይበቃል ማለት አይደለም፣ ግን አብሮት የሚመጣው ይሄ ነው እና ይሄንን የመሰለ ካውያ ሳቺ ነው። እዚህ ጋር እንደምታዩት ልክ እንደ ጁስ መፍጫው ስቶቭ
ፋብሪካቸው ብዙ ነገር ያመርታል ሳች ማለት ነው። እና ይሄንን 2800 ብር ነው የገዛሁት። ኳሊቲውን የጠበቀ ባለ 3 ፊሽ ነው። ቆንጆ እቃ ነው ማለት ነው። እና ይሄ አይዝም። አቅማችሁ ከፈቀደ እንዲህ አይነትም ብዙ ከዚህ የሚያነሰ ዋጋ አለ። ኳሊቲው የወረደ ነገር አለ። ኳሊቲው ቆንጆ የሆነ ነገር ደግሞ እንደዚህ አይነት እቃ ጥንክር ብላችሁ ብገዙ የተሻለ ነው ባይነኝ እኔ ማለት ነው። ከዛ አባይቢ እዚህ ጋር የቱርክ ኮምፕሌት አለ። ቆንጆ የቱርክ ኮምፕሌት ነው ይሄ። ሁልጊዜም እኔ በጣም ነው የምወደው ብዬ ነግራቸዋለሁ። እና ስታዙኝ ራሱ አንቺ የምትወጂውን ነው የምትሉኝ ስሙ ማለት ነው። ሱቅም እዛ ሂጅ እንደዛ ነው የሚሉኝ። እና ብርጭቆም በጣም ነው የሚያምረው። ጆኩም እንደዛው በጣም የሚያማምር እቃ ነው። ይሄንን 2900 ብር ነው የገዛሁት ማለት ነው። ይሄ ጆኩ እንዴት እንደሚያምር ያያችሁት። በዛ ላይ ደግሞ ጁስ ስታቀርቡበት እንዴት እንደሚያምር ውሃ ለራሱ ማለት ነው። እና ይሄንን አንድ ከዛ ሀባይቢ እዚህ ጋር 5 ማዕዘን የውሃ ብርጭቆ አንድ ደርዘን አላት። 1200 ብር ነው ይሄ የተገዛው። ሌላ አክለሪክ ጆክ ከነ ኩባያዎቹ 6 ኩባያዎች ያለው ይሄንን 2600 ብር ነው የገዛሁት። 6 ኩባያዎች ራሱ አለው እዚህ ጋር በፎቶ እንደምታዩት ማለት ነው። በጣም ነው የሚያምረው። ይሄንን 2600 ብር። ከዛ እዚህ ጋር የውሃ የኒኬል ኩባያ 6 ፍሬ ነው የገዛሁት። በአንደኛው 95 ብር ነው አንዱ ማለት ነው። 570 ብር ይሄንን ማለት ነው ማለት ነው። ከዛ ሲኒ ሴራሚክ ሲኒ አንድ ደርዘን 2600 ብር። እዚህ ጋር ደግሞ ሀገረኛ ሲኒ አንድ ደርዘን 500 ብር። ሲኒዎቿ ይሄንን ይመስላሉ። የውሃ ብርጭቆም እንደዛው። ከዛ ሀባይ እዚህ ጋር ማይካትሪ ወፍራም የሆነ ቆንጆ ማይካትሪ ነው። 3 ፒስ ወይም 3 ሴሪ ነው። ይሄንን የገዛውላት 1000 ብር ነው ማለት ነው። አያችሁት እንዴት እንደሚያምር ቆንጆ እቃ ነው። ወፍራም ነው። እንደዚህ ስታነሱት ራሱ ክብደት አለው። ሳይዙ ስታዩት አነስ ያለ ይመስላል፣ ግን ሰፊ ሆኖ የተንጀራፈፈ ሆኖ ከሚሳሳ እንደዚህ ወፍራም ነገር ቢሆን የተመረጠ ነው። ይሄ እንደዚህ እንደ ቁርጥ ሰሃኑ ወፋፍር ነው ይሄ ማለት ነው። ይሄንን 1000 ብር 3 ሴሪ። ከዛ ሀባይ በዚህ ጋር የቁርጥ ማን ነው የውሃ ሰርቪስ የማይካ ማለት ነው 700 ብር ነው ይሄን የገዛው። 3 ፒስ ማለት ነው 700 ብር። እዚህ ጋር የቁርጥ ሰሃኖች 4 ማዕዘንና ክብ ነው ያዘዘችኝ። 4 ማዕዘኑ 150 ብር ነው አንዱ፣ ክቡ 120 ብር ነው። አንዳንድ ደርዘን ከሁለቱም ገዝቼላታለሁ ማለት ነው። በጣም ነው የሚያምረው እንደምታዩት። ይሄንን አንዳንድ ደርዘን 24 ማለት ነው። ከዛ ሀባይ በዚህ ጋር ያልጫ የወጥ ብቻ ሾርባም ሊሆን ይችላል የፈለጋችሁትን ነገር ማቅረቢያ ሞላላ ሳህን ነው ይሄ 500 ብር። አንድ ጭልፋ የራሱ ጭልፋ ያለው ማለት ነው። ከዛ ሀባይ በዚህ ጋር የሾርባ ሳህን 6 ፍሬ ነው ያዘዘችኝ። አንዱ 70 ብር ነው 420 ብር ግማሽ ደርዘን ማለት ነው። ከዛ የፈንዲሻ ሳህን በረዶ ነው 400 ብር ትልቁ ማለት ነው። በረዶ ከለር ነው። ከዛ እዚህ ጋር ደግሞ ቆንጆ የሾርባ ማጎች አሉ። በጣም ነው የሚያማምሩት። እነዚህን ግማሽ ደርዘን 1000 ብር 6ቱ ማለት ነው። 1000 ብር 6ቱ ፍሬ 1000 ብር። አይቢ እዚህ ጋር የቡና መፍጫ ቆንጅዬ እጥር ምጥን ያለች የቡና መፍጫ ናት። እኔም ቤቴ እጠቀማታለሁ ብያችኋለሁ። ይችን ዋጋዋ 1200 ብር። በጣም ቆንጅዬ መፍጫ ናት። ግን ብዙ ይሄ ዛህማ የሆነ ነገር አትፈጭም። ያው ለቤት ግን በጣም በቂ። ትልቁን ከማውጣት ይሄንን አውጥታችሁ ብትፈጩበት የተሻለ ነው። ዋጋዋም አነስተኛ ነው። ውስጧ ጥርሷ ለራሱ እዩት ማሻአላህ የሆነች ናት። 3-4 ጊዜ ትፈጩባታላችሁ ባንዴ ማለት ነው። ከዛ በኋላ ግን የማሞቅ ባህሪ ያላት ያው ለቤት አሁን አንዴ የተፈጫችሁ እኔ አንዴ የተፈጨ ወይ 2 ጊዜ ከተፈጨ 3-4 ቀን እንጠጣለን ቡና ማለት ነው። ስለዚህ ለቅመማ ቅመም ሆነ ለቡና ይቺ ቆንጆ እቃ ናት ማለት ነው። ያኔ ትልቁን ከመገተት ይሄኛውን ማውጣት ይሻላል። ቆንጆ ናት ደግሞ በዛውም ላይ
ከዛ ሀባይ በዚህ ጋር የሻይ በራድ 1 ሊትር 600 ብር፣ 2 ሊትር 700 ብር። ሁለት የሻይ በራድ። እዚህ ጋር የሱካር እቃ አክለሪክ ማንኪያም የራሷ አላት ይቺ እንደምታዩት በፎቶ ላይ ማለት ነው 300 ብር። የውሃ ማሞቂያ ቦይለር ራሱ ከለር ነው በእንትኑ ማለት ነው። ሁልጊዜም ባላሳያችሁም ያው ጥቁሩ ከለር ማለት ነው በበረት ከለር እዚህ ጋር እንደምታዩት ይሄንን 2000 ብር ነው የገዛሁላት። ቆንጆ እቃ ነው። ሱታይ ስሙ ሱታይ ነው። የሻይ ብርጭቆ 1 ደርዘን 950 ብር ነው የገዛሁት። ከዛ እዚህ ጋር የወጥ ሳህን ነው። የወጥ ሳህን 773 ቆንጆ። እዚህ ጋር እንደምታዩት ቱርክ ነው። ቻይና አለ ብያችኋለሁ፣ ሁልጊዜም እነግራችኋለሁ። ቻይናው አይረባም። ይሄ ቱርክ ነው ማለት ነው። ይሄንን 4200 ብር ነው የገዛሁት። ቆንጆ የወጥ እቃ ነው። 772 ከመግዛት 773 መግዛት የተሻለ ነው ብዬ ነው የማስበው፣ አቅማችሁ ከፈቀደ። እዚህ ጋር ደግሞ 5000 ብር የተገዛ የጁስ መፍጫ አላት። አንዱ ጆክ የግዛዝ ነው ወይም የብርጭቆ ነው፣ አንደኛው ደግሞ የማይካ ከዛ የቡና መፍጫ አለው። ይሄንን 5000 ብር። 4005 የሚሸጥም ሳች አለ። ይሄም ሳች ነው ማለት ነው። ከዛ እዚህ ጋር ብታጋዝ አላት 2200 ብር ትልቁ። ኦን ታይም ይሄ ሳች ማን ነው? የሳች እንትን ነው የሳች ምርት የዛው ዘር ነው ማለት ነው። ይሄ በጣም ቆንጆ ስቶቭ ነው። ይሄንን ዋቱም 2000 ዋት ነው እዚህ ጋር እንደምታዩት። ይሄንን 3000 ብር ነው የገዛሁት። ስቶቭ ደግሞ ብረት ድስት ይጥዳል ወይ ምናምን ብላችሁኛል። ቆንጆ አድርጎ ነው የሚጥደው በደንብ ማለት ነው። ትላልቅ ጎላ ምናምን አይጥድም፣ ኖርማል ግን እንደነዚህ አይነቶቹን ይጥዳል በደንብ አድርጎ ማለት ነው። እና ይሄ ሁልጊዜ ለመጠቀሚያ ቆንጆ እቃ ነው። ከዛ ሀባይቢ እዚህ ጋር እንደምታዩዋቸው 3 ፒስ ሴራሚክ መጥበሻ አሉ። 28 ቁጥር፣ 26 ቁጥር እና 24 ቁጥር 4000 ብር 3 ፒስ ሴራሚክ ነው እቃው። ሴራሚክ መጥበሻ ነው ይሄ ማለት ነው። 3 ፒስ። በነገራችን ላይ ይሄንን 2 ነበር ያለችኝ፣ ግን ሁለቱ እንደዚህ ሆኖ 3000 ይሄኛው 1800 ይሄን 1700 ከምገዛላት 3500 500 ብር ጨምራ እንደዚህ ቢገዛ የተሻለ ነው ችርቻሮ ከሚገዛ ስላት ይሆንልኝ ብላኝ ነው የገዛሁት ማለት ነው። እዚህ ጋር መክተታ 3 ፒስ 750 ብር። ትሪ 3 ፒስ ነው ይሄም ትሪው 40 ቁጥር 250 ብር፣ 45 ቁጥር 350 ብር፣ 50 ቁጥር 450 ብር። እነዚህ 3 ፒስ አጠቃላይ 1050 ብር ይሆናል ማለት ነው። ከዛ ሀባይቢ እዚህ ጋር የቁርጥ ማቅረቢያዎች አሉ። ሀገረኛ ነው ይሄ፣ የውጩ የለም ጠፍቷል አሁን ላይ። ሀገረኛው ይሄ ትንሸኛው 350 ብር ነው። እቃው ልዩነቱ ትንሽ ያኔ ልዩነቱ ምንም አይታየኝም። ይሄ 350 ብር፣ ይሄኛው 450 ብር፣ አጠቃላይ 800 ብር ማለት ነው። እስከዛሬ 900 ብር ነበር ሁለቱ። 400 ብር ይሄና ይሄኛው 500 ማለት ነው። ያኔ የውጩ ሲሆን ማለት ነው። እና እቃው ይሄ የሀገረኛ መሆኑን አውቃችሁ ነው እኔ የምገዛላችሁ። ከዛ ያስቤዛ 9 ፒስ ነው እዚህ ጋር 2800 ብር። ፓክድ ነው አልተፈታም። ቆንጆ እቃ ነው ይሄ፣ አስፈላጊ እቃ ነው። ቅመማ ቅመሞቻችሁን ምናምን ባንድ ላይ ሽክፍ ለማድረግ ከሽሮ ከበርበሬ ጀምሮ እስከ ሱካር ምናምን ማለት ነው 2800 ብር። ከዛ ሀባይቢ እዚህ ጋር ማጅስቲክ ብረት ድስት አለ። ማጅስቲክ ብረት ድስት ከ1 እስከ 5 ቁጥር እዚህ ጋር እንደምታዩት 5 ቁጥር ነው ይሄ ትልቀኛው። ከ1 እስከ 5 ባለፈ አጥቼ ነበረ እንደገና አገኘሁኝ ደግሞ ማለት ነው። በሌላ ቀን ስሄድ ከ2 እስከ 6ቱ ጠፍቶ ይሄንን አገኘው ማለት ነው። እና ይሄንን 11500 ብር ነው የገዛሁላት። ቆንጆ ብረት ድስት በቃ ካወጣ አይቀር ጥሩ ነገር መግዛት ቆንጆ ነው እንደኔ አመለካከት ማለት ነው። እዚህ ጋር እንደምታዩቸው ቆንጆ ቆንጆ ብረት ድስቶች ናቸው። ማጅስቲክ ያው ፓኪስታኒ ነው፣ ሜድ ኢን ፓኪስታኒ ነው ማለት ነው። እና እነዚህን የመሳሰሉ ብረት ድስቶች 11500 ብር። ከዛ እዚህ ጋር ደግሞ ሌላ ብረት ድስት አለ። 58 ቁጥር ብረት ድስት አለ። ከ3 ቀን በፊት ለቀቁት ቪዲዮ ላይ ገዝቼው ነበረ።
በማግስቱ ሂጄ ስጠይቅ ወላሂ በሁለተኛ ቀን 32 ሺህ ብር ነው ይሄን የገዛሁት ማለት ነው። 32 ሺህ ብር። በነገራችን ላይ ከውጭ ሀገር ብረት ድስትና ከዚህ ሀገር ብረት ድስት እዚህ ሀገር ያለ ሰው የሚመርጠው የዚህን ሀገር ነው። እዚህ ይዘው መጥተው ራሱ ሲሸጥ በርካሽ ነው የሚሸጠው። ምክንያቱም እንደሆነ አላውቅም፣ ይይዛል ውስጡ ይላሉ የአረብ ሀገሩ። ልክ እንደ አልሙኒየም አይነት ስለሆነ ይይዛል አሉኝ። እኔ ጠይቄ ነው እንግዲህ እና ይሄንን ብረት ድስት 32 ሺህ ብር ነው የገዛሁት። 4 ጆሮዎች አሉት። የውጭ ደግሞ 4 ጆሮ የለውም፣ 2 ጆሮ ብቻ ነው 58 ቁጥሩ ያለው ማለት ነው። ይሄንን ይመስላል ብረት ድስቷ። ከዛ ጭልፋ 1000 ብር ነው የገዛሁላት ይሄንን ማለት ነው። ያው ከዚህ ከተለቀ ለመያዝ ያስቸግራል ሐቂቀተን። አሁን ከዚህ የበለጠ ደግሞ መጥቷል 1200 ብር የሚሸጥ ግን ያ ይካበዳል፣ ወጥ ይዞ ለማንሳት አይመችም። ጆሮውን ደግሞ ይሄንን የሚያዣው 200 ብር ከፍዬ ነው ይሄን ያሰራሁላት። በየዳ ቤት ሄዶ ነው የሚሰራው። ያው ክዳን አሰርቼ ስላችሁ አንዳንድ ጊዜ ግራ የሚገባችሁ ልጆች አላችሁ። በየዳ ቤት ወስጄ እንደዚህ አድርገው ይበይዱታል ማለት ነውና አስፈላጊ ነው። ተኩሱን ሆኖ ለማንሳት ስለማይመች ግዴታ ክዳን መሰራት አለበት መያዣ ማለት ነው። ጋ ባለ 3 ጆሮ የሚባለውን ሴኔጋል ብረት ድስት 2100 ብር ይሄንን። ይሄኛው ደግሞ መስመር ወይም 2 ዶሮ ነው የሚባለው። ይሄንን 1900 ብር 2 ሴኔጋሎች ገዝቼላታለሁ። ወንፊት 100 ብር 2 ወንፊት 200 ብር ገዝቻለሁ። ማንከሽከሻ 150 ብር። የሚያምር ሞሰብ 2400 ብር ነው የገዛሁላት። ቆንጆ ሞሰብ እዚህ ጋር እንደምታዩት ትልቅ ሞሰብ ነው። ቆንጆ ስርም ነው ደግሞ ማለት ነው። ስሩ በቃ ማሻአላህ። አንዳንድ ሴቶች እጃቸው ማሻአላህ ነው። እና ይሄንን የመሰለ ሞሰብ 2400 ብር። ከዛ ሀባይቢ እዚህ ጋር የቆሻሻ ባስኬት አንድ ፍሬ ነው ያዘዘችኝ 85 ብር። 2 የዳቦ ማብኪያዎች ክዳን ያላቸው እነዚህ 600 ብር 300 ብር። ከዛ ይሄ ማጀስቲኩ ብረት ድስት ካርቶን ነው ከ1 እስከ 5 እዚህ ጋር እንደምታዩት ማለት ነው። ይሄ የዛ ነው እቃው። 1 ሜትር ሱፍራ ቡኒ በሲሊቨር ከለር ነው። 1 ሜትር 250 ብር ነው የገዛሁት። እዚህ ጋር እንደምታዩት የሆነ ጊዜ 280 ደርሶ ነበረ። አሁን 250 ነው የገዛሁት ማለት ነው። እዚህ ጋር 10 ሊትር ባሊ 130 260 ብር። እንዲሁም ደግሞ 20 ሊትር 195 390 ብር ሁለቱ። የልብስ ባስኬት 400 ብር። ከዛ እዚህ ጋር ደግሞ እንደምታዩት የውዱ ብሪቆች 2 አሉ 85 170 ብር ሁለቱ። 600 ብር። 2 የዕቃ ማጠቢያ መዘፍዘፊያዎች እነዚህ 160 320 ብር። የዕቃ ማንጠፍጠፊያ 180 ብር። መዘፍዘፊያ 650 እና እዚህ ጋር ደግሞ ጥስት 1700 ብር። ጠውሲላ አላት 1000 ብር ጠውሲላ ነው እንግዲህ። እዚህ ጋር 3 ባለ 3ቱን ይወስዳል። እዚህ ጋር ባለ 2ቱን 3 ፍሬ ማለት ነው። አጠቃላይ 6 መሰካት የምትችሉበት ቆንጆ ጠውሲላ ነው። ከዛ ሀባይቢ እዚህ ጋር ሮቶ 350 ሊትር ሮቶ አለ 2900 ብር የተገዛ። እዚህ ላይ ረታትቤ እቃዋን ምልክበት ማለት ነው 2900 ብር። ከዛ ሀባይቢ እዚህ ጋር የወጥ ማማሰያ ባለ 200 ብሩ ጠፍቷል። ይሄ ነው የመጣው። ይሄንን 150 ብር ነው የገዛሁት። 4 ፒስ ነው 4 አይነት ማለት ነው። ይሄንን 150 ብር። መከትከቻ 1300 ብር። ቢላ 210 ቁጥር 400 ብር። 160 ብር 4 የሽንኩርት ቢላዋ አንዱ በ40 ብር ሂሳብ ማለት ነው። እዚህ ጋር ደግሞ ሹካ 300 ብር 1 ደርዘን። የሾርባ ማንኪያ 1 ደርዘን 300 ብር። የሻይ ማንኪያ 6 ፍሬ የምታዙ ልጆች እንደዚህ ስለሚታሸግ ነው 6 ፍሬ ለምምላችሁ። ብዙ ጊዜ እንደዚህ ታሽጎ ነው የሚመጣው ችርቻሮ እንዳይሆንባችሁ። 100 ብር ናት። ምንም እንትን የለውም። 100 ብር ነው ይሄ እንደዚህ ሆኖ 12ቱ ማለት ነው። እና ይሄንን 100 ብር ነው የገዛሁላት። ከዛ 2 ያልጫ ጭልፋዎች 400 ብር። 3 የወጥ ጭልፋዎች 600 ብር። አጠቃላይ 1000 ብር ማለት ነው 5ቱ።
ከዛ ሀባይቢ እንደዚህ ያማረ መፈረሻ ነው ያሰራሁላት። 12 የትራስ ልብስና 4 የፍራሽ ልብስ አሰርችላታለሁ። ሁላችሁም ወዳችኋታል ይችን ትራስ ልብስ። በውስጥ መስመር ሳያልቅ አሰሪልኝ እያላችሁ ነው። ኢንሻአላህ እስካለቀ ድረስ አሰራላችኋለሁ ማለት ነው። 12 የትራስ ልብስ እና 4 የፍራሽ ልብስ ነው እንደነገርኳችሁ። የፍራሽ ልብስ 1515 ብር ነው። አጠቃላይ የአራቱ 6060 ብር። እዚህ ጋር 6060 ብር ነው እየፈጀው ማለት ነው። የፍራሽ ልብሱ 5400 ብር፣ የትራሱ ማለት ነው አፏን 12 ሲባዛ በ450 ብር ነው። በጣም ነው የሚያምረው፣ ፍክት ያለ ነው። በዛ ላይ ቆሻሻ ይችላል ማለት ነው። ከዛ መጋረጃ ደግሞ ባለ 600 ብሩን 650 ብር ሆኗል። ይሄንን ሁለት መጋረጃ ገዝቼላታለሁ 1300 ብር ሁለቱ ማለት ነው። በጣም ነው የሚያምረው። በዛ ላይ ደግሞ ማች ነው። አያችሁት? እንደዚህ ማች ነው ዲዛይኑ፣ ለሀታ ዲዛይኑ ሳይቀር ማች ነው ማለት ነው። ይሄ እዩት፣ የዚህን ዲዛይን እዩት፣ የዚህኛውን ዲዛይን ቆንጆ መጋረጃ ነው። ያው ተመጣጣኝ ዋጋ ማለት ነው። እና እንደዚህ አድርጌ ገዝቼላታለሁ እላችኋለሁ። ከዛ ፍራሹ የተነጠፈበት ሁለቱ ፍራሽ የሷ ነው። 7 ቲክነስ 4400 ብር ሁለት ፍራሽ 12 ትራስ፣ ትራሱም የለበሰው የራሷ ነው። 3600 ብር አንድ ትራስ 300 ብር ነው። ከዛ ወደ አስቤዛ ከመሄደ በፊት አልባሳት ደግሞ አለ። እሱንም ላሳያችሁና ከዛ አስቤዛ አላት ማለት ነው። እንደዚች የምታምር ሽፎን 2800 ብር እችን አሰርችላታለሁኝ። በጣም ነው የምታምረው ማሻአላ። አረንጓዴ ወርቃማ ነው ማሻ ያደረኩት። አረንጓዴ ቢሆን አረንጓዴ እንትን ይሆናል፣ አንድ አይነት በጣም ይሆናል፣ ልክ እንደ ሰላሽ ሸርሸፍ ማለት ነው። ወርቃማ ሲሆን ግን በደንብ ፍክት ያደርገዋል። እንደምታዩት ሻርፑ 1300 ብር ነው። ቆንጅዬ ሻርፕ። ይሄ ሻርፕ እንግዲህ ሳውዲ አረቢያ ስንት ነው? 70 ሪያል ነው እንደዛ የሚሸጠው ማለት ነው። እዚህ 1300 ብር ነው ማለት ነው። እና በጣም ነው የሚያምረው። ይሄንን እንደዚህ አድርጌ ማች አድርጌላታለሁ። እዚህ ጋር ደግሞ አንድ ለብቻው ግዢ ብላኛለች። እኔ አማረኝ ይሄ ነው እንግዲህ ይሄንን ገዝቼዋለሁኝ። በጣም ነው የሚያምረው። ራያ ቀሚስም ቢለበስበት ማንኛውም ቢለበስበት በጣም ነው የሚያምረው። ማሻአላ ተባረከ ረህማን። አያምርም ዛህራ? በጣም ነው የሚያምረው። ይሄንን 1300 ብር ገዝቼላታለሁ ማለት ነው። ያው እናቶች በጣም ነው የሚወዱት ከውስጥ ሻርፕ ለብሰው ማለት ነው። ይሄንን የሚለብሱት ወጣቱም እናትም ሁሉም ነው የሚለብሰው። በነገራችን ላይ ሽፎን ማላበሻ የሚገዛው ይሄ ነው አገራችን ላይ ማለት ነው። ከዛ እዚህ ጋር ደግሞ ተለጣጮቹ ሻርፕ 6 ሻርፕ ነው ያዘዘችኝ። ሁለት አንድ አይነት 3 አይነት ማለት ነው። ስድስቱም እነዚህ ዋጋቸው እዚህ ጋር እንደምታዩት ማሻአላ ዋጋቸው 300 ብር ነው። ርክባ ቦታ ስለሆነ ነው እንጂ 400 ብር ነው። እና እነዚህን 6 ፍሬ በ1800 ብር ገዝቼላታለሁ ማለት ነው። ከዚህ ብርድ ልብሶች አሉ በጣም የሚያማምሩ ብርድ ልብሶች 3400 ብር ነው አንዱ ማለት ነው። ማሻአላህ ይሆኑ እኔ በጣም ነው ወደድኳቸው ሀቂቃ። ይኸውልኝማ እናንተም እንግዲህ አይታችሁ ሀሳብ ስጡ። በጣም ነው የሚያማምሩት። 3400 ብር ይሄንን አንዱን ማለት ነው። ከዛ ያለ በጣም የሚያምር ነው ይሄም አያችሁት እንዴት እንደሚያምር ማሻአላህ። የሆነ ብርድ ልብስ ነው። ሁለቱ ብርድ ልብስ 6800 ብር ነው የተገዛው። በጣም ነው የሚያምረው ኢንሻአላህ። በጤና የምትጠቀምበት ያድርጋት መጥታ ማለት ነው። እንግዲህ ይሁትና እናንተም ሀሳባችሁን አስቀምጡ። የሚነጭ አይደለም፣ ቆንጆ ብርድ ልብስ ነው። ከዛ እዚህ ጋር አንድ ኮምፎርት አላት 2100 ብር ነው ይሄን የገዛሁት። ከዛ ወደ አስቤዛ
ከዛ ሀባይቢ እንደዚህ ያማረ ውብና ማራኪ የሆነ ጣዕሙም ማሻአላ የሆነ ሽሮና በርበሬ ነው የተዘጋጀላት። አስቤዛዋ ይሄንን ይመስላል። እንደምታዩት እዚህ ጋር መኮረኒ አላት። መኮረኒ 10 ኪሎ 1200 ብር፣ ሩዝ 10 ኪሎ 1200 ብር፣ ኪሎ በ120 ብር ነው። ከዛ ሀባይቢ እዚህ ጋር አተርክክ 5 ኪሎ አላት። ኪሎ 240 ብር ነው። 1200 ብር 5 ኪሎ። ቡና በጣም ነው የተወደደው። 1100 ብር ነው ኪሎ የገዛው። 3 ኪሎ 3300 ብር። አይገርምም? በጣም ተወዷል ማለት ነው። ሱካር 5 ኪሎ ኪሎ በ150 ብር 750 ብር እና እዚህ ጋር 10 ፓስታ አለ 950 ብር ነው። አንዱ ፍሬ 95 ብር። እዚህ ጋር 1 ኪሎ የወሎ ጭስ አለ 300 ብር ነው የወሎ ጭስ። ከዛ እዚህ ጋር ኡመር ዘይት 1600 ብር። ኦሞ 5 ኪሎ ርካሽ ነበር እስከዛሬ እንግዲህ 950 ብር ነበረ። 1000ም ገብቶ 1050ም ገብቶ ነበር። አሁን 1100 ብር ነው የገዛሁት። ከዛ እንግዲህ ዋናው ነገር ሽሮና በርበሬ ነው። 15 ኪሎ ሽሮ ነው የገዛሁት። ሽሮ ባቄላ 10 ኪሎ፣ አተር 3 ኪሎ፣ ሽምብራ 2 ኪሎ፣ አጠቃላይ 15 ኪሎ ነው። 15 ኪሎ 2820 ብር ነው የፈጀው እዚህ ጋር እንደምታዩት ማለት ነው። ባቄላ በ180፣ ሽምብራ በ180 ሂሳብ ያኔ 12 ኪሎ በ180 ሂሳብ አባዙት። ከዛ አተር ደግሞ በ220 ብር ነው ኪሎ። እዚህ ጋር 10 ኪሎ በርበሬ ነው ያላት። በርበሬ 5300 ብር ነው የገዛሁት። ኪሎ በ530 ብር። እንደገና ደግሞ የ8 ኪሎ በርበሬ ቅመም 1975 ብር። የሽሮ ቅመም 2880 ብር። ማዘጋጃ ደግሞ 1875 ብር ከፍያለሁ። በርበሬ እንግዲህ ይሄንን ይመስላል። በርበሬ ደሴ 600 ብር እያሉ ነው፣ 700 ብር እያሉ ነው። አዎ ልክ ነው እያሉ ነው። ያው እኛ ለእናንተ እንደምንረከብላችሁ ለእናንተ አይሸጡላችሁም። ዋናው ሚስጥር እሱ ነው ማለት እኛ ቀን በቀን የምንገዛቸው ሰዎች ለእናንተ እኛ በምንገዛበት አይሰጧችሁም። ያኔ ደንበኛና አንድ ቀን ገዝቶ የሚሄድ አንድ አይደለም ማለት ነው። በዛ ምክንያት ነው እንጂ በርበሬ በጣም ነው የተወደደው። ወደፊት ራሱ ኪሎ 1000 ብር ይገባል እየተባለ ነው። ለምን እንደሆነ አላቅም። ዘንድሮ በርበሬ እጥረት ኑሮ ይሁን ብቻ አላቅም። ትራንስፖርትም በጣም ስለተወደደ ሁሉም ነገር ተወዷል። በነገራችን ላይ ከዚህ ከደሴ ኮምቦልቻ 100 ብር እየከፈልን ነው የምንሄደው። እስከዛሬ እኮ ከ25 ብር ጀምሮ ነበረ። እኔ እዚህ ስገባ 25 ብር ነበር። ከ25 30 ሆነ፣ ከ30 50፣ ከዛ 100 ብር፣ አሁን 70 ብር 100 ብር በቃ እንደዛ ሆኗል እላችኋለሁ። ሀባይብ ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። ሰላም ሁኑልኝ። ይሄን ይመስላል ገበያዋ። መጣ በጤና በአፍያ የምትጠቀምበት ያድርጋት እላችኋለሁ።